አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። የት ነሽ ቭሎግሽ ናፈቀን የምትሉኝ እህቶች እንግዲህ ዛሬ ዱቅ ብዬላችኋለሁኝ። የኢትዮጵያን አኗኗር ከልጆቼ ጋር እንግዲህ የማሳያችሁ ይሆናል ማለት ነው። ያው በባለቤቴ ምትክ የተተካው አባወራዬ ይሄንን ይመስላል። ቡና ውሃ እየደፋብኝ ተቸግሬያለሁ እና ደግሞ ሴቷን ልጄን እየደበደባት ነው። ምን ትላላችሁ? እንደምታዩት በቃ ካልቀጠቅቶሽ ካልደበደብኩሽ ነው የሚለው። ያው ስለምታዝመታውም እዚህ ጋር ትንሽ ምቹ ብያት ብትቆነጥጠው ነው እሪ ያለው። እዚህ ጋር እንደምታዩት ውሃ ደፍቶብኛል። አንድ ጆግ ውሃ ነው የከነበለው። በምታዩት መልኩ እስከ ውጭ ድረስ እንዳለ ሄዷል። ለመወልወል ራሱ ጊዜ አልሰጠኝም። በከዛታች ድረስ ፈሷል ውሃውና እንደዚህ ነው ቤቱን ብልሽሽት የሚያደርገው። እዚህ ጋር ደግሞ ያው እንደ አባወራ ስለሚያጫውተው ቡና ካልሰጠሽ ብሎ እንደምታዩት ከምብሎታል። ቡናውንም ሁሌ መደፋት ነው እኛ ቤት። እናንተ ቤትስ እንዴት ነው? እዚህ ጋር እንግዲህ ምሳ ልሰራ ነው። ያው ድንችም ታዝዥ ነው፣ በትእዛዝ ነው እየሰራ ያለሁት። ቀይ ስርም አለኝ እና ቀይ ስር እንኳን እኔ ስለምወድ ነው። ድንችን ግን ስሰራ የሚገርማችሁ ነገር ባለቤቴ ትንንሽ ተደርጎ ሲከተፍ ነው የሚወደው ድንች ማለት ነው። አሁን ደግሞ ትንሽዬው አባወራ በትንንሽ ነው መክተፍ እንድከትፍ የሚፈልገው። ድንች ሆኖ ትልቅ ትልቅ ከሆነበት አይወድም። አሁን እኔ ከፍ ከፍ ያለ ነው የምወደው። እዚህ ጋር ግን በትንንሽ ቆራርጬ ነው አልበላም ይለኛል። ትንትን ድንች እኮ ትልቅ ነው፣ እኔ አልበላ ስብሃንአላህ የአባቱ ልጅ ማለት ነው። እና አባወራ ከባድ አባወራ ሆኖብኝ ተቸግሬ ያለሁኝ። እውነቴን ነው የምላችሁ። ወላሂ ልጅም በምን ታታልሉታላችሁ? እንደምታዩት ጣውላይም ተሰንጥቃለች ለሁለት። ምን እንደሆነች አላቅም። 250 ብር ነበረ የገዛኋት የሚገርማችሁና ተተረተረች። ለምን እንደተተረተረ አላቅም። አዲስ ነው እንግዲህ። እስኪ ሌላ እስከምገዛ ድረስ በዚሁ በሰባራዬ እየከተፍኩ ነው እላችኋለሁኝ። እና ትንሹ አባዋርዬ እየበጠበጠኝ ነው። አንዳንዴ ምግቡ ላይ ራሱ ጨው የለውም ድረስ ይላል። ሱብሃንአላህ። እና ተቸግሬ ያለሁኝ እላችኋለሁ። በተለይ አሁን ሰሞኑን አሞት ስለነበር በጣም አንጨንጮታል። እሱ ያለው ብቻ ነው የሚሰማው። እና እዚህ ጋር ድንች እየሰራሁኝ ነው፣ እያቁላለሁ። እንደምታዩት እንግዲህ ሽንኩርት ያው በትንሹ ነው የምንጠቀመው። ሽንኩርት ትንሽ ተወዷል። ቢሆንም ግን አልሐምዱሊላህ። ዘይቱን ደግሞ እንደምታዩት ኦመር ዘይት ያው ለብቻ እንደዚህ ቀንሽ ነው የምጠቀመው። እሱም ትንሽ ተወዷል። ቢሆንም ግን የሚረዝቀን አላህ እስከሆነ ድረስ እየበላን ነው እላችኋለሁ። አልሐምዱሊላህ ረቢል ዓለሚን። እና እንደዚህ በሃይላንድ ቀንሽ ነው። አንዳንዴ በስሪንጅ ራሱ ላድርገው እንዴ ምናምን እያልኩኝ ነው። አይጨበጥም በነገራችን ላይ ቀጭኑ ዘይት ቶሎ ቶሎ ነው ላፍ ላፍ የሚለው። ደግሞ ከምግብ ላይ ይንሳፈፋል በጣም። ወፍራሙን ዘይት እና ቀጭኑን ዘይት እኩል መጠን ብትጨምሩ ተንሳፎ የሚወጣው የቀጭኑ ዘይት ነው። ግን እንደ ወፍራሙ እንትን አይልም፣ አይጣፍጥም ይባላል። እኔ ግን ስለለመድኩት ይሄ ነው የሚጣፍጠኝ። እና እዚህ ጋር ድንቼን እያቁላላሁኝ ነው። አንድ ማንኪያ ብቻ ነው የጨመርኩት በርበሬ፣ ለዛውም አልሞላሁትም። ልክ እንደ ጨጓራ እያጫወተኝ ነው ሆዴንና ከሰሞኑ እስኪ የጨጓራ መድኃኒት አግኝቻለሁኝ። እንዴት እንደሆነ ነግራችኋለሁኝ። ምን እንደሆነ የማሳያችሁ ይሆናል ማለት ነው። እኔ እየተጠቀምኩት ነው እና ቅጠሉ ዛፉ ምኑ ምን እንደሆነ አሳያችኋለሁኝ። በቅርብ ቪዲዮ ሰራለሁኝ። እና እንደምታዩት ያው ቀጭኑ ዘይት ከላይ እንደሚንሳፈፍ እዩት። መጀመሪያ ሽንኩርቱ ላይ ትንሽ ነበር ያደረኩት፣ ግን ውሃ ዘይት ምናምን ነገር እያደረጋችሁ ስትሄዱ ወደ ዳር ነው የሚወጣው። እና ውዶችዬ ቭሎግ ስሪልን በቃ ውሎሽን ምናምን ትሉኛላችሁ። እና ዝም ብዬ ውሎዬን ዛሬ እንደዚህ ውኛዋልኩ ማለት በጣም ነው የሚያስጠላኝ። የሆነ ቁም ነገር አዘል ነገር ከሌለው ምን ያደርጋል ዝም ብሎ ወሬ ምናምን የሚለውን ስለማሰብ ለእናንተ አንድ ወይ የሚያዝናና ነገር፣ አንድ ደግሞ ቁም ነገር የምታገኙበት ነገር ካልሆነ በሚል ነው እንደዚሁ አዲስ ነገር ስሰራ ምናምን ነው መቅረጽ የምወደውና ሁሌ አንድ አይነት እንደዚህ ነው ያንኑ አይነት እየደጋገምኩኝ
መስራት አልፈልግም ቁም ነገር ካልያዛችሁበት በሚል። ነገር ግን እናንተ ይሄን ነው መሰለኝ የምትፈልጉት። እስኪ የምትፈልጉትን ኮሜንት ላይ አሳውቁኝ። ምን አይነት ቪዲዮ እንድሰራላችሁ ነው የምትፈልጉት? ኮሜንት ላይ ሁላችሁም ይሄን ብትሰሪልን ደስ ይለናል የሚለውን አስቀምጡልኝ ማለት ነው። ኢንሻአላህ ጥሩ ነገሩን አንስቼ ለእናንተ የምትማሩበትን ነገር እሰራላችኋለሁኝ ማለት ነው። ኢንሻአላህ ኑሮ በዘዴ ኑሯችንን ሀገር ገብተን እንዴት እንደምናቃለል በሰፊው እናወራበታለን ማለት ነው። እና እዚህ ጋር ወዶችዬ እንደምታዩት ቀይ ስር እንደዚህ ተፈቅፍቆ ሲሰራ በጣም ነው ደስ የሚለኝ። እና ለዛ ነው እንደዚህ ብዙ ጊዜ ቪዲዮ ላይ አይታችሁ ከሆነ ቀይ ስር ስሰራ እንደዚህ አድርጌ ነው። ቀይ ስር በድንች ከትፌ ከምሰራ እንደዚህ የተፈቀፈቀው በጎን ከእንጀራ ጋር ወይ ከድንች ወጥ ወይ ከሽሮ ወጥ ጋራ ሲቀርብ በጣም ነው ደስ የሚለኝ። በጣም ነው የምወደው። ሌላው የምወደው ነገር ደግሞ ድንች ወጥ ልክ አሁን በሰራሁት በዚህ መልኩ ሲሰራ በጣም ነው ደስ የሚለኝ። በቃ ባጭሩ ጥብስ ብሎ ያስገባችኋት ድንች ያቺው ብቻ ማለት ነው። የተወሰነ መረቅ ኑሯት እንደዚህ ነው ደስ የሚለኝ ድንች ወጥና ድንቹ በዛ ምናምን ልትሉ ትችላላችሁ። እና በትንንሹ ደግሞ እንደዚህ የከተፍኩት ያው ትንሽዬው አባወራ እንደዚህ ስለሚፈልግ ለዛ ነው እላችኋለሁ ውዶችዬ። ሰርች ጨርሻለሁኝ። እንደዚህ ቆንጆ ሆኖ ፍር ጥብስ ያለ ድንች በጣም ነው የምወደው። ቀይ ስሬንም ጨርሻለሁኝ። አሁን እዚህ ጋር ስንግ እሰራለሁኝ ማለት ነው። እንደምታዩት ለሁለት ቃሪያ ብቻ የሚበቃኝን መጥኜ ነው ቲማቲምና ሽንኩርት የከተፍኩት እና ነጭ ሽንኩርት ሎሚ ጨምሬበታለሁኝ። ትንሽዬ ዘይትና ጫው ጨምሬበታለሁ። ከዚህ በፊት የስንግ አሰራር አሳይቻችኋለሁኝ። እና ሁለት ብቻ ነው የሚበላ ስለሌለ ልጆችም ስለሚያቃጥላቸው ብዙም አይፈልጉትም። ያው ትንሹ ነካ ነካ ነው የሚያደርገው። ልክ እኔ የተለየ ነገር የምበላ ስለሚመስለው መቅመስ ይፈልጋል ሁሉንም ነገር እና የሚያቃጥልም ቢሆን የተወሰነ ቀምሶ ያየዋል። ከዛ ሲለበልበው ይተዋል። እና እንደምታዩት ቆንጆ አድርጌኝ ምሳ ሰርቻለሁ ማለት ነው። እና እንደምታዩት አባወራ ያለ ነው የሚመስለው አይደለ? ለኔ ደግሞ ለጊዜው ቢሆን ልጆቼ አባወራ ናቸው። እነሱ የፈለጉትን ነገር አደርጋለሁኝ። አንዳንድ ጊዜ ወንድ ሳይኖረን እንሰንፋለን፣ ባላችን ከሌለ ምናምን እንላለን። እኔ ግን ልጆችን ያው ምርጫም ስለምሰጣቸው እንደዚህ የፈለጉትን ነገር ማድረግ ያስደስተኛል እና ሁሌ አዳዲስ ነገር ብሰራላቸው ደስ ይለኛል። ለዛ ልጆቼም ቢሆኑ ልክ እንደ አባወራ ነው የምቆጥራቸው። እንደውም ባላችሁ ከሆነ የሆነ ነገር መስራት ካልፈለጋችሁ ምናምን ትተውታላችሁ። ሰዓት ግዴታ ሰዓት ሲደርስ ብቻ ምናምን ላይሆን ይችላል። በቃ በጨረሳችሁበት ሊታገሳችሁ ይችላል፣ ሊረዳችሁ ስለሚችል ማለት ነው። ልጅ ግን በቃ በፈለጉበት ሰዓት ማቅረብ አለባችሁ። ጭራሽ መረዳት የሚባል ነገር የለም። እና ሰዓታችሁን ጠብቃችሁ የፈለጉትን ነገር መስራት አለባችሁ። እዚህ ጋር ደግሞ ምሳችን በልተን ከጨረስን በኋላ ቡና ጠጣለሁ ብዬ ስኒ ሳመጣ እሱም አንደኛውን ስኒ ይዞ መጣ ማለት ነው፣ እኔም ጠጣለሁ ብሎ እና እዚህ ጋር በበራድ ነው ያፈላሁት። ያው ጀበና ብዙ ጊዜ መጣድ አይመቸኝም። ልክ እንደ ሻይ በበራድ ሻዩንም ቡናውንም በበራድ ነው ማፈላው፣ ያው አንዳንዴ ስለሆነ። ከዛ እዚህ ጋር ለስም ለኔም እንደሚቀዱ ቀድቼ መጨረሻ ላይ ትንሽ እየጠጣውለትና ቀንሽለት ነበር የሰጠሁት፣ ግን ደፋው ፍራሽ ላይ ደፋው። በቃ ቤት ውስጥ መድፋት እንደኔ እስኪ የሚቃጠላለ ወላሂ በጣም ነው የሚደፋው። በጣም ውሃውንም መድፋት፣ አሲር ከሆነ መድፋት፣ ጁስ ከገዛም መድፋት፣ በቃ የማይደፋው ነገር የለም። ቤቱ ሲበላሽ ስወለውል ነው የምውለው። እንደምታዩት በቃ ልክ አባወራ በሉት፣ አባወራ አንቺ ቡናውን ምናምን ይለኛል። ከዛ እንደሰጠሁት እንደምታዩት መጦት ነው ፍራሹ እንጂ ወደ ታች ገብቷል። ተደፍቶ ናቸዋለሁኝና ያው ስልኩን የሚይዛል። ልክ ቤት ውስጥ አባወራ ያለን ምናምን ነው የሚመስለው፣ ልክ ግርማ ሞገሱ ማለት ነው። ከዛ እንደምታዩት ደግሞ ለእሷ ትጫዋት ብዬ ስልክ ከሰጠኋት እሱ በቃ አናትሽ ላይ ካልወጣሁኝ ነው የሚለው። ትንሽ እንኳን እንድትጫወት አይፈልግም በስልኩ። ትንሽ እንድታይ በቃ ሁሉንም ነገር የኔ ነው። አሁን ከውጭ መጣ ታው እያልኩት እየመታት ነው እና በጣም ችግርግር ነው ያልኩት እላችኋለሁ ውዶችዬ። እንግዲህ እስኪ የእናንተ ወንድ ልጆች እንደዚህ ናቸው? ሴት ልጅ ይሻላል፣ ወንድ ልጅ ከባድ ነው። እና ይሄንን ይመስላል የዛሬ ቪዲዮ። ላይክ፣ ሼር፣ ሰብስክራይብ ማድረጋችን አትርሱ።
ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ አገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲያሰጩ ዝም በዩ እንዲያሰጩ